ኢትዮጵያ ውስጥ ተበታትነው ያሉ የሥራ አማራጮችን በአንድ ቦታ ሰብስቦ የያዘ በተጨማሪም የውጭ ሀገር የሥራ እድሎችንና የሪሞት ስራዎችን በአንድ ላይ ሊያገኙ የሚችሉበትን አንድ ስርዓት ላስተዋውቃችሁ። በስራና ክህሎት ሚኒስቴር ስር የለማው የኢትዮጵያ ስራ ገበያ መረጃ ስርዓት ኢኤልኤምአይኤስ ብቁ ለእናንተ ከ22 በላይ አገልግሎቶችን አቅርቦ በሲስተሙ ላይ ተመዝግባችሁ ተጠቃሚ እንድትሆኑ ክፍት አድርጎላችኋል። ታዲያ ከነዚህ 22 አገልግሎቶች ውስጥ አንዱ ናሽናል ጆብ ፖርታል ሲሆን በዚህ አገልግሎት የምትጠቀመው ምንድነው ካላችሁ ያልተገደቡ የሥራ አማራጮችን ለእናንተ ያቀርብላችኋል። እነዚህ የሥራ አማራጮች በሶስት አይነት መልኩ ቀርበዋል። ሀገር ውስጥ ያሉ የሥራ አማራጮች፣ በክፍለ ሀገርም የሚገኙ እንዲሁም በአዲስ አበባ የሚገኙ የሥራ አማራጮችን በአንድ ቦታ ላይ ማግኘት እንድትችሉ ሰብስቦ ያስቀምጥላችኋል። በተጨማሪም የውጭ ሀገር የሥራ እድሎችንና የሪሞት ስራዎችን በሶስት አማራጭ አስቀምጧል ሲስተሙ ላይ። ታዲያ በዚህ ሲስተም ላይ ገብተን ለመጠቀም ምንድነው የሚጠበቅብን ካላችሁ ደግሞ በመጀመሪያ ራሳችሁን ሰልፍ ሬጂስትሬሽን ትጨርሳላችሁ። lmis.gov.et ላይ ተጋቡና የሚጠየቀውን ጥያቄ በአጠቃላይ እናንተን የተመለከተ ጥያቄ ከሞላችሁ በኋላ የሚሰጣችሁ የባዮሜትሪክስ ቁጥር አለ። ያንን ቁጥር በመያዝ የአንድ አገልግሎት መስጫ ማዕከል ወይም በየወረዳው በየቀበሌው የሚገኝ አለ። እዛ አገልግሎት መስጫ ማዕከል በመሄድ የእጅ አይንና የፊት አሻራን በመስጠት የባዮሜትሪክስ መረጃ ማለት ነው በመስጠት የሌበር አይዲ ታገኛላችሁ ማለት ነው። ወይም ደግሞ የሰራተኝነት መለያ ቁጥር ታገኛላችሁ። በዚህ መለያ ቁጥር ካገኛችሁ በኋላ በሲስተሙ የመጠቀም 22ቱንም አገልግሎቶች የማግኘት እድሉ ይኖራችኋል ማለት ነው። ስለዚህ ናሽናል ጆብ ፖርታል ላይ ትገቡና ሲስተም ውስጥ ከገባችሁ በኋላ በሶስት አማራጮች የቀረበላችሁን ስራ ትመርጣላችሁ ማለት ነው። ሀገር ውስጥ ያለ ስራ ከመረጣችሁ፣ የሪሞት ስራ ከፈለጋችሁ፣ አሊያም ደግሞ ወደ ውጭ ሀገር ሄዳችሁ መስራት ከፈለጋችሁ በሶስቱም አማራጮች የቀረቡ ስራዎችን መርጣችሁ በእናንተ ሙያ ልምድና የትምህርት ዝግጅት መሰረት አለኝ በምትሉት መሰረት ገብታችሁ ስራ አማርጣችሁ መስራት የምትችሉበት እድል ነው የተመቻቸላችሁ። እድሉን ለመጠቀም አሁኑኑ ሳይረፍድባችሁ ሲስተሙ ላይ ተመዝግባችሁ የባዮሜትሪክስ መረጃ ሰጥታችሁ አገልግሎቱን መጠቀም ትችላላችሁ ማለት ነው። መልካም እድል።